ሰላም ውድ የቻናላችን ቤተሰቦች፣ በዚህ ቪዲዮአችን ደግሞ እንዴት ሰዎችን ኢንቫይት እንደምናደርግ አንድ ባንድ ስቴፕ ባይ ስቴፕ እናያለን ማለት ነው። እያንዳንዷን ስቴፕ በጥንቃቄ እናዳምጣት። ለምን አንዲቷን ስቴፕ ከሳትናት ልናገኝ የነበረውን ስለምታሳጣና ማለት ነው። ሶ ቀጥታ ወደ ቪዲዮ ስንመለስ መጀመሪያ ከዚህ ጋር አምስቱ ከታች ከሚታዩ በስተቀኝ በኩል ያለችውን እንነካና ወደ ፕሮፋይላችን እንሄዳለን። እዚህ ጋር ከዛ ወደ ላይ እናደርግና እዚች ጋር ኢንቫይት የምትለውን እነካለን። እዚች ጋር ኢንቫይት የምትለውን ኢንቫይት ሪዋርድ የምትለውን ማለት ነው። ሶስቷን ከነካነ በኋላ ከዛ ኢንቫይት ነው የሚላለ ኢንቫይት ነው ስቴፕዋን እያየን ኢንቫይት ነው የምትለውን ያው ስራ በትክክል ኢንቫይቱን በትክክል ካስገባናት ልጅቷን ኦር ልጅን በሩሉ መሰረት ሩሉን ከዚህ በፊት ቪዲዮ አይተነዋል። በሩሏ መሰረት እናገኛለን ማለት ነው። እዚች ጋር ኢንቫይት ነው የምትለው ነው እንላለን። ኢንቫይት ነው ካልን በኋላ ሼር የሚለው 5 አማራጮች አሉ። የመጀመሪያውን እናደርገዋለን። ሼር የሚለውን ሼር ካደረግን በኋላ አሁን ኢንቫይት ማድረግ የምንፈልገው ልጅ ወይ ሴቷ በምንድን ነው ኢንቫይት ማድረግ የምንፈልግ? በቴሌግራም፣ በሜሴንጀር፣ ፌስቡክ፣ ኢንስታግራም በፈለግ ነው። በዋትሳፕም አይ በእነዚህም ሶሻል ሚዲያ ማጠቀም ከሆነ ደግሞ የምናደርጋለን እዚች ጋር ኮፒ ሊንክ የምትላለች በኮፒ ሊንክ አድርገንም ፔስት ማድረግ እንችላለን። ስለዚህ እኔ አሁን በቴሌግራም ማስገባት ከሆነ ቴሌግራም ልኬልና ቀጥታ እዚች ጋር የሚገባው ሰው ወይም የምትገባው ልጅ እዚህ ጋር ሊንኩን እዚህ ጋር ነው የምትነካው። አሁን ይሄ የራሳችን ሊንክ ነው። አሁን እኔ እዚህ ጋር አይዲ እኔ ሊንክ ወደ ማስገባበት ደግሞ ይሄው ከላይ ምን አደርጋለሁ? እችን ነክታ ነው የምትገባው ልጅ አሁን ይሄ ከላይ ያለውን ይሄ ነው ሊንኩ፣ ይሄ ነው ከላይ ያለ እዚህ ጋር ያለው ይሄ ስትነካው ቀጥታ ወደ ፕሌይ ስቶር ይወስዳታል። እኔ ግን አሁን ስላወረድኩት ቀጥታ ወርዶ አይደለም የሚለኝ። ምንድነው የሚለኝ? ኦፕን ነው የሚለኝ። አዲስ ከሆነች ግን ምንድነው የሚያደርጋት? ቀጥታ ይሄን ስትነካው ላይኛውን ወደ ፕሌይ ስቶር ይወስድና ከዛ ዳውንሎድ ነው ይላል። እዚህ ጋር ይመጣል። ዳውንሎድ ነው ዳውንሎድ ኢሚዲየት የሚለውን ኬስት ነው። እዚህ ጋር ፕሌይ ስቶር ኦር ጋላክሲ ለሚል እዚህ ጋር ጉግል ፕሌይ ስቶር ነው እንላለን ማለት ነው። እዚህ ከመጣ ከዛ እኔ አሁን ይሁን እዚህ ጋር አፑ ይሄ ነው። ቼክ እናድርገው። ይሄ ነው ፖፖ ላይቭ ስትሪም። በነገራችን ላይ እዛው ጋር ፕሌይ ስቶርም ቀጥታ ወርደህ መምጣት እንችላለን። ዋናው ያለ ከዚህ ቀጥሎ ያለው ፓርት ነው። እኔ አሁን ስላወረድኩት ኦፕን ነው የሚለኝ። ኦፕን የሚለውን እነካዋለሁ ማለት ነው። ለሌላችሁ ግን አዲስ ለሆነ ሰው ግን ምንድነው ኢንስታል ይለዋል። ነክቶ ኢንስታል ያደርገዋል። ከዛ አፕሊኬሽኑ ይወርዳል ማለት ነው። አፕሊኬሽኑ ከወረደ በኋላ 3 አማራጮችን ያመጣልናል። እሺ አፑ ከወረደ በኋላ ቀጥታ ወደ ምን እንሄዳለን? 3 አይነት አማራጮች ያመጣልናል። በጎግል፣ በፌስቡክ እና በኢንስታግራም። እዚህ ጋር ጎግል የምትለው ያከበብኩባትን ቀዩን እነካና ቀጣይ የሚመጣ አክሴፕት የሚል አለ። ያው አክሴፕት የሚለው ቀጣይ እነካዋለን። አክሴፕት ከነካን በኋላ ኢሜይላችን አንዱን የራሳችን እዚህ ጋር ያለን ኢሜይል እዚህ ጋር ታያቱን ያከበብኩባትን ኢሜይላችሁን አንዱን ነካ ታርጉታላችሁ። ላይኛውን ኢሜይሏ ማለት ነው። ልክ እንደዚህ እቺን ነካ ካደረግናት በኋላ ቀጥታ ወደ ምን ያስገባናል? አግሪ ቱ ኤንድ ሼር የሚል አለ። በስተቀኝ በኩል ያለው አግሪ ኤንድ ሼር እንነካና ወደ ዋናው ፓርቲ ይወስደናል ማለት ነው። ዋናው ያለ እዚህ ጋር ነው ማለት ነው። ኦኬ ወደዚህ መጥተናል። ዋናው ያለ እዚህ አካባቢ ላይ ነው። በቃ አፕሊኬሽን ወረደ፣ ተመዘገብን። ዋናው ኢንቫይት እንድናገኝ የሚያደርገን ቦታ ይሄ ላይ ነው። ከዚህ ጋር በደንብ እንከታተል። ከላይ ፕሮፋይል እዚህ ጋር ማስገቢያ ያላት ፕሮፋይል ማስቀመጫ እዚህ ጋር የፕሮፋይል ማስገቢያ ናት። ነክተን ወደ ፕሮፋይል ያስገባናል። ከዛ ከጋላሪያችሁ ውስጥ አንዱን ፎቶ እናስገባና ራይት እንለዋለን። ከዚህ ከላይኛው ማለት ነው። ስትነካት ወደ ካሜራ ያስገባችሁና ከዛ በኋላ
አንዱን ፎቶ ካስገባችሁ በኋላ ቀጥታ እዚህ ጋር ያስቀምጠዋል ፎቶውን ማለት ነው። ካስቀመጠ በኋላ ቀጣይ የሚሆነው ስራችን ምንድነው? እዚህ ጋር አሁን ወንድና ሴት የሚለው ላይ ይኸው እዚህ ጋር ሴት እዚህ ጋር ወንድ ነው። አሁን ነጭ ነጭ ነው የሚያሳየን። ግን ሴት ከሆነች ሴት ከሆነች ይሄኛውን ስንነካው ልክ ይሄኛውን ኦኬ ስንለው ማለት ነው፣ ፊሜል የሚለውን ኦኬ ስንለው የሚያመጣልን ምንድነው? ወደ ቀይ ከለር ይቀየራል። ልክ እንደዚህ ይቀየራል። ቀይ ከለር ይሆናል ማለት ነው። በደንብ እናዳምጥ። እዚህ ጋር ቀይ ከለር ካልተቀየረና ዝም ብሎ ታችኛው ሰሚት ብለነው ከነካ ነው ኢንቫይት ያደረግነው እናጣለን። በወንድ ነው የሚይዘው። ስለዚህ ልክ እንደዚህ ቀይ መቀየሩን በደንብ እናረጋግጥ። የመጀመሪያው ስራችን ይሄ ነው። ሁለተኛው ደግሞ ከታች ስጋ ያሰመርኩበት ታያችኋል አይደል? ፊሜል ከምትለው በታች እዚህ ጋር እዚህ ጋር እንዳትረሱ፣ አይዲያችሁን መጻፋችሁን እንዳትረሱ። ኢንቫይተር አይዲ ነው የሚል ከዚች ጋር የራሳችሁን የምታስገቡት ሰዎች የራሳችሁን አይዲ ያላችሁ ፕሮፋይላችሁ ላይ ያለውን አይዲ ማታውቁ ሰዎች ካላችሁ ደግሞ አይዲ ምንድነው ብላችሁ እንትን በሉ ጠይቁ። የእናንተ መለያ አይዲ ነው። ያ መለያ አይዲ ከዚህ ጋር መጻፍ አለበት። ተናግረን በኋላ ይሄ ከተዘለለ አይይዘውም። ሊንኩን ስትልኩላት ከዚህ ጋር ተጽፎ ከሆነ ራሱ ሊጽፎ ይችላል፣ ላይጽፎም ይችላል። ከጻፈው ጥሩ ነው። ዝም ብላችሁ ሰሚት የሚለውን ታችኛውን ነክታችሁ ይሄን ነክታችሁ መግባት ትችላላችሁ። ያስገባታል ማለት ነው። ካልሆነ ግን እናንተ እዚህ ጋር ጻፉበትና ሰሚት ትበለው ከታች። ይሄ ከዚህ ጋር በጣም ጥንቃቄ ያስፈልግ። ለምን አዳዲስ ልጆች ደግሞ አሉ አይሰሙም። በቃ ጭራሽ ወዲያውኑ ነው ሰሚት ብለው ወደ አፕሊኬሽኑ የሚገቡ። ለምን እነሱ ኢንቫይተር አይዲ ኖሮ አይኖሩ አውቁ። ስለዚህ ያስጠንቅቋቸው፣ ካልሆነ ታጣላችሁ። ይሄ ነው በጣም መርሳት የሌለባችሁ። ከዛ ልክ እንደዚህ ፊሜል ካለ በኋላ ታችኛው ሰሚት የምትለውን እዚህ ጋር ያሰመርኩባትን እዚህ ጋር ሰሚት የምትለውን ስትነካት ወደ አፕሊኬሽኑ ያስገባናል ማለት ነው። ስለዚህ ትልቁ ስቴፕ ይሄ ነው። እዚህ ላይ በጣም ትኩረት ያስፈልጋል። በጥንቃቄ ቪዲዮውን ቀጥ እያደረጋችሁ ደጋግሙት። ምንም እንትን አትሉም። ካልሆነ አንድ ሚስ ካደረግን አንድ ሰው ማግኘት ከባድ ነው። ተገኝቶ ደግሞ እንዳንከስር። ስለዚህ በስርዓት ብትችሉ በስክሪፕቶና ወረቀት ጻፉት። ይረሳል። እኔ ያረሳውን ምናምን ልንል እንችላለን። እየረሳ ነው እያየነው ነው። ስለዚህ ያው ብልጥ የሆነ ሰው እንግዲህ በደንብ ያለውን ያዳምጣል። ከዛ ውጭ ምንም ማድረግ አንችልም። ኢንቫይት በጣም ብዙ ሰው እያጣበት ነው ያለ። እንዴት እንደሆነ አልገባንም። ስለዚህ እናንተም ይሄን ነገር ከዚህ በኋላ እንዳታጡ ቪዲዮውን ቀጥ እያደረጋችሁ እያቆማችሁ እዩት። ከዛ በተጨማሪ ደግሞ ይሄን ሀሳብ ከያዛችሁ በኋላ እኔ የምመክራችሁ የራሳችሁ ልክ እንደዚህ ሪካርድ ቪዲዮ አድርጉና የራሳችሁን አይዲ ከዚች ጋር ጽፋችሁ ከታች ጽፋችሁ ማለት ነው። እዚች ጋር ለምሳሌ እኔ ቢሆን 48510712 ብዬ ከታች ጽፋለሁ። እናንተም ደግሞ ልክ እንደዚሁ ከዚች ጋር የሚጻፈውን ጽፋችሁ እዚች ጋር ለምሳሌ እኔ አሁን ማስገባ ቢሆን 48510712 ብዬ ጽፋለሁ። እናንተ ደግሞ ልክ እንደዚሁ የሆነች የራሳችሁን አይዲ ጽፋችሁ ልክ እንደዚህ ሪከርድ እያደረጋችሁ ለምታስገቧት ልጅ ላኩላት። ወይ ይሄም ሁለተኛ አማራጭ ነው። ገብቷችኋል አይደል? የራሳችሁን ቪዲዮ ልክ እንደዚህ ሪከርድ ታደርጉና ስክሪንሻት የሆነ ነገር ፈለግ ላክልኝ ካላችሁ ልክላችኋለሁ። ልክ እንደዚህ እዚች ጋር ለምታስገቧት ልጅ እዚች ጋር እቺን አይዲ ጻፊልኝ እንዳትረሺ ምናምን ብለሽ ትነግሩታላችሁ። ካልሆነ እሷ ስለማትረዳው ይሄ ነው። ደጋግማችሁ እዩት፣ በደንብ ደጋግማችሁ እዩት። ከዛ በተጨማሪ ይሄ ነገር እንትን ካለ ለእናንተ ቀጥታ ኮንግራጁሌሽን ብሎ ያሳያችኋል ማለት ነው። በድጋሚ ቪዲዮውን ላይክ፣ ሰብስክራይብ
ማድረጋችሁን እንዳትረሱ። እዚህ ጋር ነው መረጃ የምንለቀው። ስላዳመጣችሁኝ አመሰግናለሁ። ጥያቄ ካለ ኮመንት ላይ አስቀምጡልኝ። ሀሳብ አስተያየት፣ ምን ይጨመር ምን ይቀነስ የሚለውን ነገር ሀሳብ አስተያየታችሁን ኮመንት ቦክሱ ላይ አስቀምጡልን። አመሰግናለሁ ባይ